አሁን ደግሞ ሆሞጂኒየስ ሁለተኛው ክፍል ሞር ምሳሌ እናያለን። ሆሞጂኒየስ ምንድን ነው ብለናል? we have given equation dy dx first order differential equation እና we have f y over x ሁለት ቫሪያብሎች ቢኖሩን እነዚህን ሲምፕሊፋይ የምናደርግበት ወይም ሰፐሬት በማድረግ ሰብስቲቱሽን በመጠቀም ሶልቭ የምናደርግበት ሲስተም ነው ማለት ነው ሆሞጂኒየስ ዲፈረንሻል ኢኩዌሽን። ስለዚህ ይህንንም ስንል ከበፊቱ ቪዲዮ dy dxን ምን ብለን ዲፋይን አድርገነዋል? ከፕሮዳክት ሩልን በመጠቀም v ፕላስ ኤክስ ዲቪ ዲኤክስ የሚለውን አግኝተናል ማለት ነው። ይህን ኪፕ እናድርጋለን ሁልጊዜ ለሰብስቲቱሽን ስለምንጠቀመው ማለት ነው። ለዚሁ y is equals to vx እና v is equals to y over x እነዚህ ተርሞች ሁልጊዜ ይኖራሉ። ስለዚህ ሌላ ምሳሌ ነኝ። we have differential equation dy dx በዚህ መልኩ ቢሰጠን x minus y over x plus y የመጀመሪያው ስቴፕ ምንድን ነው የሚሆነው? ስቴፕ 1 is check homogeneous ፎርሙል ማለት ነው homogeneous differential equation። ስለዚህ ራይት ሃንድ ሳይዱ ሜክ ሹር እናደርገው በy over x ፎርም መቀመጡን ነው ማለት ነው። ስለዚህ ይህንን ራይት ሃንድ ሳይዱን ሲምፕሊፋይ እናደርገው በx ዲቫይድ ብናደርገው x over x minus y over x ዲቫይድ x over x plus y over x ይሄው ይሆናል 1 plus y over x ይቅርታ 1 minus 1 over x over 1 plus y over x ይኖረናል ማለት ነው። ስለዚህ y over x የሚሉ ተርሞች ስላሉን ይሄ ሆሞጂኒየስ ዲፈረንሻል ኢኩዌሽን ነው። የሚቀጥለው ስቴፕ አሁን ወደ ሆሞጂኒየስ ዲፈረንሻል ኢኩዌሽኑን ሶልቭ ማድረግ ነው። so now we have dy dx is equals to x minus y x plus y ይሄንን ሶልቭ ስናደርግ dy over dx ዳለ x እንዳለ ይሆንና x minus y ምንድን ነው ብለናል? y is equals to vx equals to replace እናደርጋለን y is equals to vx over x plus y is again vx ይሆናል ማለት ነው። let's simplify more dy dx is equals to x times 1 minus v over x times 1 plus v ስለዚህ x ተርሞችን ካንስል እናደርጋለን እዚህ ጋር so dy dx is equals to 1 minus v over 1 plus v ይሆናል ማለት ነው። now real substitution begin so dy dx እዚህ ጋር ዲፋይን አድርገነዋል v plus x times dv over dx ምክንያቱም በv እና በx ፎርም ስለምናስቀምጥ ማለት ነው ሰፓሬት dy dx እንደዚሁ so now v plus x times dv over dx now ይሄ dy dx አችን ሲሆን እኩል ይሆናል ራይት ሃንድ ሳይዱ ደግሞ 1 minus v 1 plus v ስለዚህ let's take v to the right side ይሄውም x dv over dx ባይፓስ ማድረግ ስለማልፈልግ ነው እያንዳንዱን ስቴፕ ለማሳየት ጊዜ ቢፈጅም እሱ ይሻላልና 1 minus v over 1 plus v minus v ይሆናል ማለት ነው። simple so more simplification ያስፈልጋል። ስለዚህ ክሊን እናደርገው ይሄንን የሚኖረን እንትን ምንድን ነው የሚሆነው x times dv over dx is equals to 1 minus v እንዳለ ይሆንና minus v square all over 1 plus v so minus v which is 2v minus 2v minus v square like a quadratic equation. See more clean up dv over dx is equals to 1 minus 2v minus v square over 1 plus v more simplified የሆነ መጥቷል ማለት ነው አሁን። ስለዚህ ሁሉንም ፎርሞች ወደ አንድ እንቀይራቸው ቪን ከዲቪ ጋር እንደዚሁም ኤክስ ተርሞችን በአንድ ኤክስ ላይ ስናደርጋቸው ምን እናገኛለን ማለት ነው። so let's divide by dv ተርሙን በአንድ ሳይድ ስለዚህ dv times 1 plus v over 1 minus 2v minus v square is equals to x ሳይድ ደግሞ ፍሊፕ ስለሚሆን ምንድን ነው የሚሆነው dx over x now is integration አይደለ የመጨረሻው ፎርም ለክሊን አፕ ኢንተግሬት ስናደርገው ይሄንን 1 plus v over 1 minus 2v minus v square in dv term is equals to and then integrate ስናደርግ ራይት ሳይዱን ደግሞ 1 over x
ዲኤክስ ይሆናል ማለት ነው። ስለዚህ ይሄኛው ሳይድ በፓርሻል ዲፈረንሻል ኢኩዌዥን ፒዲኢ ፎርም ኮምፒውት ማድረግ እንችላለን። ይሄኛው ደግሞ ናቹራል ሎጋሪዝም ኤክስ እና ሲ ይሆናል ማለት ነው። አለች ዱ ዛት እስከዚህ ድረስ ከመጣን የተቀረው የሚሆነው ኢንተግራልን ሶልቭ ማድረግ ነው በፓርሻል ዲፈረንሻል ኢኩዌዥን። ሰው ይሄን ይመስላል። አንደኛው ኤግዛምፕል ሚድ ዲፊካልት ነው ደግሞ ሌላ ሁለት ብዙ እንትን አይደለም። ለምሳሌ ሁለተኛው ፎርማችን እንደዚህ ቢሆን dy dx let's separate this one is equals to y plus square root of x square plus y square divided by x ምንድነው ብለን የፈርስት ስቴፕ ቼክ the homogeneous identity so right hand ሳይዱን ቼክ ስናደርገው right hand side homogeneous identityውን ይሄም በy over x መቀመጥ ይችላል የሚለው ማለት ነው። let's do just the square root of ፓርቱ ላይ በብዛት y over x ልናገኝ ስለምንችል ማለት ነው። so ክሊን ስናደርጋት እቺ ፓርት ቻንውሰድና ይሄው ምን ተብሎ መጻፍ ይችላል ማለት ነው። x ስኩዌር ይቅርታ በx ስኩዌር ዲቫይደድ እናደርገው ማለት ነው። x ስኩዌር ታይምስ 1 ፕላስ y ስኩዌር ኦቨር x ስኩዌር አድርገን መጻፍ እንችላለን። ይሄ ኤግዛክት ተመሳሳይ ነው። x ስኩዌር ታይምስ 1 is x ስኩዌር x ስኩዌር ታይምስ y ስኩዌር ኦቨር x ስኩዌር ስቲል y ስኩዌር ስለሆነ ማለት ነው። ሶ ናው ይሄን ደግሞ ሞር ሲምፕሊፋይ ስናደርገው x ስኩዌር ስኩዌር ሩት ስላለ ምን ይሆናል? x ታይምስ 1 ፕላስ y ኦቨር x ኦቨር ስኩዌር። ስለዚህ now we have y over x a single y over x term። ስለዚህ we verify it is differential homogeneous differential equation. So now ወደ ሰብስቲቲዩሽኑ ምንድነው? ሰብስቲቲዩሽኑ ላይ ሪኮል ኦል ተርሞችን ሪኮል እናድርግና y is equals to vx v is equals to y over x እንደዚሁም የፕሮዳክት ሩሉ dy dx ምንድነው ብለናል? v plus x dv over dx። so እነዚህን ሜክ ሹር ሰብስቲቲዩት ማድረግ እንዳለብን ነው። so now let's go back to original ፎርሙላ እንመለስና ሶልቭ እናድርግ ማለት ነው። so now we have exactly right እናደርገው dy over dx equals to now we have y plus x አይደለ 1 plus y over x square ከዚህ ነው የምናመጣው ማለት ነው። ይሄኛው over x ይሆናል ማለት ነው። so now let's simplify it more dy over dx is equals to y over x plus x over x is just 1 ስለሆነ ምንድነው የሚኖረው ማለት ነው 1 plus y over x square ይሆናል ማለት ነው። so እስከዚህ ድረስ ከመጣን ከዚህ በኋላ የሚቀረው እንትን ሰብስቲቲዩሽን ነው ማለት ነው። dy over dx አለን ኦልሬዲ y አለን። ስለዚህ dy over dx ይሄንን ነው እንትን ነው ሰብስቲቲዩት ነው የምናደርገው። እንደዚህ ደግሞ y ደግሞ እዚህ ጋር አለችው። ስለዚህ v plus x dv over dx is equals to this is left hand side LHS and right hand side is equals to right hand side ደግሞ ምንድነው የሚኖረን y አለን ማለት ነው። y ደግሞ vx ነው። ስለዚህ ባጭሩ ምንድነው የምናደርገው ማለት ነው y is equals to vx ስለሆነ ዲኖሚኔተሩ ላይ x አለን። ስለዚህ x ካንሰል ስለሚሆን just v ይሆናል ማለት ነው። ፕላስ እና 1 ፕላስ እንደዚሁ y over x ስኩዌር ውስጥ ያለው xን ካንስል ያደርግልናል። ግን እዚህ ጋር ደግሞ ስኩዌር ነው የሚሆነው v ስኩዌር ይሆናል ማለት ነው። ሶ ከዚህ በኋላ ምንድነው ያለብን ኮምባይን ማድረግ ነው ላይክ ተርሞችን። ስለዚህ x dv over dx is equals to v ፖዚቲቭ ነው በሁለቱም ሳይድ። ስለዚህ አንዱ ወደ ሌላኛው ሳይድ ስንወስደው ዜሮ ነው የሚያደርግልን። ስለዚህ ምንድነው የሚኖረን 1 ፕላስ v ስኩዌር ስለዚህ ደግሞ አሁን ላይክ ተርሞችን ኮምባይን ነው የምናደርገው dv over 1 plus v square square root of equals to የኛ ደግሞ x አችን ነው የሚሆነው ማለት ነው የሚሆነው 1 over x dx ይሆናል ማለት ነው። ስለዚህ ይሄን ኢንተግሬት ነው ማድረግ ያለብን። ኢንተግሬት ስናደርግ ይሄንን እንግዲህ ከዚህ በኋላ የተቀረው እንትን ይሄ by the way የሳይን ኢንተግራል ነው ኢንቨርስ ሳይን ኢንተግራል ነው። so we can write it down sin minus 1 v አይደል እንዴ is equals to 1 over x ደግሞ ናቹራል ሎጋሪዝም አብሶሉት ቫልዩ x
ሁለቱም ፕላስ ያላቸው ፕላስ ሲ በት ቪ ኢዝ ኢኳልስ ቱ ሪኮል ስናደርገው ኢዝ ዋይ ኦቨር ኤክስ ነው። ስለዚህ ሳይን ማይነስ ዋን ዋይ ኦቨር ኤክስ ኢኳልስ ቱ ln absolute value of x ፕላስ ሲ ብለን መጻፍ እንችላለን ማለት ነው። ይህን ይመስላል። ሁለት ምሳሌ እንግዲህ ይነፍ ነው። ሜን ኮንሴፕቱ ምንድን ነው? ሰብስቲቱት የምናደርገው አይደንቲቲ ማስቀመጥና ሆሞጂኒየስ አይደንቲቲውን አይደንቲፋይ ማድረግ ነው። ስለዚህ የተቀረሩትን ሰብስቲቱት የማድረግ ጉዳይ ነው። ሰፓሬት አድርገን በኤክስ እና ቪ ከዛ በኋላ መጨረሻ የዋይ ተርም እና ኤክስ ተርምን አይዞሌት በማድረግ ወደ ኦሪጂናል ኢኩዌሽን መመለስ እንችላለን ማለት ነው። ይህን ይመስላል። መልካም ጊዜ